የሆነ ጊዜ ዘመቻ 100 ተራሮች የሚባል ተጀመረ። የአማራ ፋኖ በጎጃም ነው የጀመረው። ብዙ ነገር እነሱ ናቸው የሚመሩት። ዘመቻ 100 ተራሮች ተጀመረ እና ምን ማለት ነው የሚል ለአስረስ ማረ ጥያቄ ቀረበለት አንድ ሚዲያ ላይ። ዘመቻው ሲጠናቀቅ የሱ መልስ ነው። ዘመቻው ሲጠናቀቅ የዘመቻውን ውጤት ገምግመን ከውጤቱ ጋር አብረን ዘመቻ 100 ተራሮች ምን ማለት እንደሆነ ትርጉሙን እንገልጻለን አለ። እኔ ትርጉሙን በጣም የማወቅ ፍላጎት ስለነበረኝ ይሄንን ኢንተርቪውን አረሰው። ዘመቻው ይጠናቀቅ አይጠናቀቅ ምን ውጤት አመጣ ምን ልብ ተገኘበት የሚታወቅ ነገር የለም። ዘመቻ 100 ተራሮችም ምን ማለት እንደሆነ ሳይታወቅ አበቃ። ይሄም ዘመቻ አንድነት እንደዚሁ ዝም ብሎ ተነግሮለት እንዳበቃ እና እንደገና ሌላ መሳቂያ ደግሞ እንዳይኮን ግፊት ማድረግ ያስፈልጋል። የፋኖ አደረጃጀቶች በተለይ እነዚህን ዘመነ ካሴ እውነቴን ልንገራችሁ ህዝቡን ሁሉ ነው የሚያሰድቡት፣ ህዝቡን ሁሉ ነው የሚያሳፍሩት። በአማራ ህዝብ ስም ስለሚነግዱ ስለሚንቀሳቀሱ የህዝቡንም ክብር የህዝቡንም ስነ ልቦና የማይመጥን አይነት እንቅስቃሴ ውስጥ ነገ ከነገ ወዲያ ታገኟቸዋል። እነዚህ ሰዎች ከሌላ ኃይሎች ጋር የመስራት ፍላጎት አላቸው። በእርግጥ ችግሮች እንደገጠሙ ታውቃለህ። ለምሳሌ ከኦላ ጋር የመስራት ፍላጎት ነበራቸው። በተለይ የነ ዘመነ ቡድን በአደባባይም ሲገልጹት ሰምቻለሁ። ለኦሮሞ ህዝብ ነፃነት በእውነተኛነት እየታገለ ያለው መሳሪያ ያነሳው የኦሮሞ ነፃነት ሰራዊት ነው። በሁለቱ መካከል እንዴት ትብብር ሊኖር እንደሚችል ማሰብ ነው። ከህዋትም ጋር ቢሆን እንደዚሁ። ምክንያቱም ባለፈው ራሱ የመከላከያ መግለጫ ከጄኔራል ምግበይ ጋር ሲያገናኛቸው በተወሰነ ደረጃ ከወልቃይት ጋር በተያያዘ በአማራ ህዝብ ላይ ክህደት ፈጽመው ነው ግንኙነት የፈጠሩት የሚል አይነት ትርክት ነው የተነሳው። እዛም ድረስ እንደሚሄዱ አውቃለሁ። ነገር ግን እሱን እንኳን ቢተውትና ውስጥ እንኳን ካሉት ጋር እንነጋገር እንተባበር እንኳን ካሉ በዚህ ቁመና ተላላኪ ነው። የሌላ አካል ተላላኪ መሆን ያሳፍራል። አሁን ባሉበት አይነት ቁመና ከማንም ጋር ከተባበሩ ተላላኪ ነው የሚሆኑት። የመወሰን ሚና አይኖራቸው፣ የመደመጥ ሚና አይኖራቸውም። ይሄን አርጉ የታዛዥነት ሚና ነው የሚኖራቸው።